አብረን ለንደን ያለ ነው በላይ 27 ይሆናል እስከና ወይስ አሁን ጀራሉ ላይ ዲፍረንስ ነው ማለት ይችላል እሱ ነው ካፕቴን ሄኖክስ የተለያየ ሲናሪዎች ያሳይ Minnesota muna lang. Minnesota muna lang. Stay rain demo. 30, 20, 10. ስለሰጣችሁን በራሴና በማኔጅመንቱ በሰራተኛው በአጠቃላይ ማመስገን ወዳለሁ እኛ የምትሰሩትን ስራ we are very proud of እና አሁን ደግሞ አብረን በተለይ በሚዲያው አካባቢ ብዙ ለመስራት እቅዳለን ያው አየር መንገዱ ብሔራዊ አየር መንገድ ነው የሁላችንም ነው እኛ እንግዲህ ለጊዜው ባደራ ተረክበን እየመራነው ነው ያለነው ንብረትነቱ ግን የሁላችንም ነው ጥሩ እየሄደ ያለ አየር መንገድ ነው እና ያው ዛሬ እድል ታገኛላችሁ ለማየት ብዙ ስራዎች እየሰራ ነው ያለው የእናንተን እርዳታ እንፈልጋለን እዚህ ሀገር በትልቁ ደግሞ አሜሪካ ያው እዛም እያደገን ያለ ነው ዋሽንግተን ኒውዮርክ ሎስ አንጀለስ ቺካጎ እየበረርን ነው አሁን ጥሩ እንትን ያለን ጥሩ ገበያ ነው ያለን ሌሎችም እንደዚሁ እንጨምራለን ብለን እናስባለን አሜሪካ እንደምታውቁት ትልቅ ነው እና ፕሮሞሽን ሚዲያ ከባድ ነው በጣም ከባድ ነው so we need your support ብዙ ሰፖርት እንፈልጋለን እዛ አብረን እንሰራለን ከአቶ ንጉሱም ጋር ተነጋግራችኋል so እዚህም እንደዚሁ ብዙ የጀመርናቸው ከበረራ ውጭ ሌሎች ስራዎችም ስላሉ በተለይ ኦሮሚያ አካባቢ ከመቂ ባቱ ፋርመርስ አሶሲዬሽን የጀመርነው ፕሮጀክት በጣም ደስ የሚል ፕሮጀክት ነው ምናልባትም በዛ ተመሳሳይ ፕሮጀክቶች ለመቅረጽና አብረን ለመስራት ዞሮ ህዝባችን ያው እንደምናቀው የስራ ትልቅ ቻሌንጅ ነው ለሀገራችን እና ይሄኛው ሮል ሞዴል ሊሆን ይችላል በትንሽ ነው የጀመርነው አሁን ጥሩ እያደገ ነው ያለው ምንድነው የምናደርገው ለኬተሪንግ ግብአት ከነጋዴዎች ነበር እዚህ መንገዛ እኛም ችግር ሲያጋጥመን ነበር እነሱም ደላላዎች ማልቲፕል ሌየርስ ኦፍ ደላላዎች በመሃል እየገቡ ማግኘት የሚገባቸው ዋጋ ማያገኙም ነበር እንደገና ደግሞ በኳሊቲ ትንሽ አንደርማይን ስለሚያደርጓቸው በጣም ተቸግረው ነበር እና ተገናኘንና ሁለት ሶስት ስራዎች የሰራናቸው አንደኛ በኳሊቲ ዓለም አቀፍ ደረጃው እንዲደርስ ቴክኒካል ድጋፍ አብረን ሰራን ሁለተኛ ብራንዳቸውም ከፍ እንዲል አደረግን እና ለኢትዮጵያ አየር መንገድ ዛሬ ትልቅ ሊባል የሚችል ግብአት ይሰጣሉ አትክልትና ፍራፍሬ ነው እንዲሁ ለኢንፎርሜሽን ያህል በኢትዮጵያ አየር መንገድ ዛሬ ለየቀኑ 45000 ምግብ ነው የሚያዘጋጀው 45000 ተመጋቢዎች በበረራዎች ማለት ነው እና በአብዛኛው ከውጭ ነው የምናስመጣው ግን እዚህ መተካት እንፈልጋለን አሁን ይሄ ያው ዙሪያችን ደግሞ ኦሮሚያ ስለሆነ ቅርበቱም ጥሩ ነው ብቻ ያው እርሻ አለ
ሶ አሁን ወደ አግሪ ቢዝነስ እንዲገቡ ያዘጋጀናቸው ነው እና እሱ ደግሞ በዛ ዙሪያ ደግሞ ሌሎች እንደዚሁ ከውጭ እናስመጣቸው እዚህ ሎካል እንትን ለመጠቀም እንፈልጋለን it's a win-win situation foreign currency save እናደርጋለን job create እናደርጋለን ሊንኬጅ ትስስሩም ጥሩ ነው የሚሆነው እና እዛ ኤሪያም በማስተባበር በኩል ልትረዱት ትችላላችሁ እና ምናልባት በኋላ ትንሽ ያስረዳሉ እነሱ ሳላበዛ እንግዲህ በአጠቃላይ እንኳን ደህና መጣችሁ we are very happy to have you here with us today thank you ለግብዣው እናመሰግናለን ኢትዮጵያ አየር መንገድ እዚህ ሀገር ውስጥ ካሉ የስኬት ተምሳሌቶች ውስጥ አንዱ እንደሆነ ሁሉም ሰው የሚመሰክረው ነው በአፍሪካም አሁንም ደግሞ በዓለም ደረጃ ተወዳዳሪ ሆነው ከወጡ የኢትዮጵያ ኩባንያዎች ጥሩ ስም ካላቸው ውስጥ አንዱ ነው ይህ በዚህ ኩባንያ የተገኘው ስኬት በሀገር ደረጃ በተለያዩ ኩባንያዎች እንዲሁም ደግሞ ሀገሪቷ ራሱ ይህን ስኬት የምትደግምበት ሁኔታ መፍጠር ያስፈልጋል ይቻላል የኛና እስካሁን ስራ የነበረው ስራና የእናንተ ስራ አንድ ላይ የሚመጣው የሀገራችንን ፖለቲካ እያስተካከልን ከመጣን ሰላምና ዲሞክራሲ በሀገራችን ከመጣን ኢትዮጵያ አየር መንገድ ብቻ ሳይሆን ሌሎች ኩባንያዎች በመንግስት ቁጥጥር ስር ያሉ ይሁኑ በግሉ ሴክተር ያሉት ይሄንን ስኬት የማይደግሙበት ምንም ምክንያት የለም ሆኖም ግን ኢትዮጵያ አየር መንገድ ብቻውን ስኬታማ ሆኖ ሌሎቹ የሀገሪቷ ኩባንያዎች ካልተሳካላቸው የሀገራችን ፖለቲካ ካልተስተካከለና በጥብጥ ከሆነ እንደዚህ ስኬት ተምሳሌት የሆኑትን ድርጅቶች ራሱ የሚጎዳበት ሁኔታ ነው የሚፈጠረው ስለዚህ እኛም ሆን በመንግስት አመራር ላይ ያሉት የፖለቲካውን ሁኔታ ማሸጋገር ማስተካከል እንደዚህ ያሉ ስኬቶች እንዲቀጥሉ ብቻ ሳይሆን ሌሎች ስኬቶችንም ለማስገኘት አስፈላጊ ነው ብለን ነው የምናስበው ለዚሁ ነው ግብዣው ሲመጣ በደስታ የተቀበልነው ወደፊትም ፖለቲካውን በማስተካከል ደረጃ ብቻ ሳይሆን በያዝነው ሚዲያ እንዲሁም ደግሞ በውጭ ሀገር ህዝባችንን በደንብ ያደራጀነው ስለሆነ የኢትዮጵያ አየር መንገድም ሆነ ሌሎች የሀገራችንን ሀብቶች የሀገራችንን ኩባንያዎች በዓለም ላይ ማስተዋወቅ ህዝቡ እንዲጠቀም ብቻ ሳይሆን ሌላውም የዓለም ህዝብ እንዲገለገልበት ማስተዋወቅ ስራ እንጀምራለን በቅርቡ ጄኔቫ ነበር እና ብዙ መጥፎ ነገር ስለ ኢትዮጵያ ይነገራል አንድ ሰክሰስ የሚነገረው ይሄ ኩባንያ ነውና ይሄን ኩባንያ እዚህ ላይ በማድረስ ከድሮ ጀምሮ የሰራችሁ አመራሮችም ምስጋና ይገባቸዋል ከዚህ በላይ ደግሞ መስራት የሚቻል ይመስለኛል እኛም እንግዲህ በተቻለ መጠን ከጎናችሁ ነን ተባብረን የበለጠ ስኬት እንደምናመጣ ተስፋ አድርጋለሁ thank you very much የወራራ መስመሮቻችን ዶሜስቲክ ላይ ስንመለከት ዳይቨርሲፊኬሽኑ ብዙም ተንተናረለ ምክንያቱም አሁን አቶ ጆን እንዳለው ፓርትነር ሆነን አየር መንገዱን ፕሮሞት ለማድረግ የሚያደርገው ውስጥ አብሮ አየር መንገዱ ሆነ የመንግስት ፖሊሲ ሊረዳን ይገባናል ብዬ ከማስበው ነገሮች ውስጥ ምሳሌ አሁን ወደ ትግራይ ሪጅን ሲሄድ ወደ 3-4 ፍላይት አለ እንደው ሞስት ኦፍ ተም ዳይሬክት ፍላይት ነው አካባቢ ብዙ የሀገሪቱ ኢምፖርት ኤክስፖርት የሚደረግባቸው የሀገሪቱ ዋና ዋና ሸቀጣሸቀጦች የሚመጡባቸው ቦታ ብዙም አይታይም አንድ ይሄ ነው ሁለተኛ ደግሞ የአየር መንገዱ ኢሜጅ በጣም ሻይ ነው በዓለም ላይ ታሪክ ያለው ላይ ነው ምን እንጂ ከቅርብ ጊዜ ወዲህ የአየር መንገዱ ኢምፕሎይመንት ባዲ ሲታይ ዳይቨርሲፊኬሽኑ ብዙ እንትን አይደለም ይባላል እሱ የመንግስት ፖሊሲ ነው የአየር መንገዱ ፖሊሲ ነው ይሄን ለማስተካከል የሚደረጉ እርምጃዎች ምንድን ናቸው ብዙ ጊዜ ከትራፊኩ ጋር ነው የሚሄደው እና ትራፊኩ ብዙም እንትን አላደረገም ነበር አሁን እንዲያውም ኤርፖርት ይሻልና ምናልባት ሳፕላይ ክሬትስ ኢትስ ኦን ዲማንድ እያለ ነው እየጀመርን ያለነው ግን አሁን በአብዛኛው ትኩረቱ ታች ነው ከደብረ ማርቆስ በስተቀር ወደ ኖርዝ አሁን ምንም አይነት አሁን ያሉት 5 ኤርፖርቶች በግንባታ ላይ ያሉት ሳውዝ ናቸው በአጠቃላይ ኦሮሚያና ሳውዝ እና አንድ ደግሞ ሶማሌ ክልል ሶ እሱ ሜጀር ኮንሰርን ነው አሁን እየሰራንበት ያለ ሌላው ያው አሁን ለምሳሌ እስከ ናዝሬት ያለው የኤክስፖርት ኤሪያዎች በአጠቃላይ ኤክስፖርት የሚደረገው
ኮፊን ያወጣን እንደሆነ አበባ እና ተመሳሳይ ሸቀጦች እስከ ዝዋይ አካባቢ ነው ያለው እና በሮድ ነው ወደዚህ የሚመጣው። እሱም አንድ ትልቅ ፋክተር ነው። ኤርፖርት እዛ አካባቢ ትገራበት ያው በአጭር ጊዜ ስለሚመጣና ከዚህ ኤክስፖርት ስለሚደረግ ነው። በአጠቃላይ ግን ቅድም እንዳልኩት አሁን እየተሰራ ያለ ባይ ዘ ዌይ ኤር ስትሪፖች ነበሩ እና አሁንም አሉ። ግን አውሮፕላኖች ትንሽ ከፍ ስላሉ ያ እነኛ ኤር ስትሪፖች ስላልቻሏቸው ነው አሁን እነሱን አፕግሬድ እያደረግናቸው ነው ያለው እንጂ ነቀምት እንዲሆን ኤር ስትሪፕ ነበረው ዳስ 6 በምንሰራበት ጊዜ። አሁን ዳስ 6 17 ነገረኛ ነበር የምትይዘው። እነኚህ ተለቅ ያሉ አውሮፕላኖች ናቸው 78 ነው የሚይዙት። ኤር ስትሪፕ ስላልበቃቸው እሱን የማሳደግ እንትን ነው። ኦልሬዲ አድረስ ያደረግ ነው ኢናፓት የር ኦሪንትን ኮምፕሊት ለአምስቱ ሲጨምሩ ይለወጣል ፒክቸሩ። ሌላው አንድ ትልቅ ኢንተርናሽናል ኤርፖርት እዚህ ቢሾፍቱ አካባቢ ኦልሬዲ ፕላኑ እንትን አልቆ የሳይት ሴሌክሽን ከኦሮሚያ ሪጅን እና ከኤርፎርስ አካባቢ ስላለ እየሰራ ነው ያለ ነው። ሁለተኛው ጥያቄ ፋክቱና ሪያሊቲው የተለያየ ስለሆነ ዳክተር አጋጣሚ ነው አሁን ልንሰጣችሁ እንችላለን። የዲስትሪቢዩሽን የዳይቨርሲቲ ኢንዴክስ እንለዋለን። የሚዲያው የሚነገረው ይክላል ማለት በተለይ በሶሻል ሚዲያ ሰው በራሱ የሚያደርገው ፋክቱ ግን ተሰፍሮ ቁጭ ብለዋል። እሱን ኢንፎርሜሽን ያህል ይሰጣል እና ዳይቨርሲቲ የምንፈልገውን ያህል እንኳን ባይሆን ኢን ዘ ላስት 5 years ብዙ ጥረት አድርገናል። በጣም ብዙ ጥረት አድርገናል። ምንድነው ያደረግነው? አገሪቷ ወደ 35 በላይ ዩኒቨርሲቲዎች አሏት። ቅጥራችን ድሮ እዚህ በቴሌቪዥን በሬዲዮ ማስታወቂያ አውጥተን እና ከአብዛኛው ከአዲስ አበባ ነበር። አሁን ግን በዛ በየዩኒቨርሲቲ እየሄድን ሪጂናል ዲስትሪቢዩሽን እንዲኖር ዳይቨርሲቲ እንዲመጣጠን በየዩኒቨርሲቲ እየሄድን መፍጠር ጀመራል። የመጀመሪያው ወደ 7000 እንትን አድርገን ከዛ በፈተና በኢንተርቪው ወደ 600 ወረደ። ከየክልሉ ማለት ነው ዳይቨርሲቲውን አድረስ ነው። በሚቀጥለው እንደዚሁ 500 ምናምን ወሰድን። አሁንም ዘንድሮ እንደዚሁ እናደርጋለን እና እዚህ አዲስ አበባ አድቨርታይዝ በምናደርግበት ጊዜ ምናልባት የሚያጋጥመው እዚህ አካባቢ ያለው ግን አንፎርቹኔትሊ ሂስቶሪካል እንትን ስላለው በአጭር ጊዜ መለወጥ በጣም ከባድ ነው። ምክንያቱም ሐዋሳ ዩኒቨርሲቲ ሄደን አሁን ለምሳሌ እንትን በምናደርግበት ጊዜ ነሰሰርሊ የደቡብ እንትን ላይሆን ይችላል። ትንሽ ከክልሎች ጋር አብሮ መስራት ይጠይቃል። ከኦሮሚያ ክልል ከክቡር አቶ ለማ ጋር ተነጋግረናል። ከሌሎቹ ከደቡብ እና ሶማሌ እና አፋር ትንሽ አንድ ሪፕሬዘንት የሆኑ ከክልሎቹ ጋር ነው አሁን የያዝነው። ለማንኛውም ግን ምናልባት በዚህ በሶሻል ሚዲያ የሚመጣው አይተው ከሆነ እሱ አይደለም ኤግዛክት ስላለ ቃል ቬሪፋይድ ኤኒታይም ረካርዱ ምናልባት ኢትዮጵያ አየር መንገድ ሞኖፖላይዝድ የሆነ አይደለም። ምክንያቱም አንድ በመንግስቱ መንግስት ሀብት ነው ማለት ነው እና ወደፊት ዳይቨርሲፋይ ለማድረግ የሚታሰቡበት ሁኔታ አለ። ምናልባት እነዚህን እጥረቶች ሊያሟሉ ይችላሉ። ኮምፒቲሽን ካለ በእርግጥ በዓለም ትታወቃላችሁ፣ ጥሩ ገቢም ታገኛላችሁ። ይህ እየተመለከትን ነው። ግን ምናልባት ፕራይቬታይዝ ማድረግ እና ሌሎችን እድል የመስጠት ሁኔታዎች በእናንተ አጀንዳ ውስጥ ወደፊት ወይም ፕላን በምታደርጉት ነገር ውስጥ አለ? ይሄ መንግስት ክፍት አድርጎታል። የተጀማመሩ ነገሮችም አሉ።
ስኬጁል ላይ ለመግባት ይቸገራሉ። ምክንያቱም ትንሽ ያው የህዝቡ የመክፈል አቅም ሎው ስለሆነ ፕሮፊታብል ላይ የእኛም ዶሜስቲክ ፕሮፊታብል ላይ ኢንተርናሽናል ሳብሲዳይዝ እናደርገው እና ጅምሮ አለ። እኛም እያሰብናቸው ያሉ ሀሳቦች አሉ። ለምሳሌ አስችለናቸው ለመውጣት አንዳንድ ቦታዎች ቅድም እንዳልኩት ደግሞ አሁን ወደ ሳውዝ አሁን ለምሳሌ አንዳንድ ቦታዎች አሁን ባሉት አውሮፕላኖች 78 መንገደኛ ማግኘት የሚቸገርበት ኤሪያ ላይ አነስ ያሉ አውሮፕላኖች እያስመጣን ነው። ከቻይና ጋር የሚተካከል መንገደኛ የሚችሉ አውሮፕላኖች አሏቸው። እነሱን አምጥተን አነስተኛ ማርኬቶች ላይ ከእነሱ ለመስራት እነሱን ደግሞ የፕራይቬቱን ፓርቲሲፔት እንዲያደርግ ምናልባትም አሁን ፕራይቬታይዜሽን ፕሮጀክቱ ጋር የተወሰኑ በሼር ለማስገባት የመሳሰሉ ሀሳቦች አሉ። ትንሽ ዳይቨርሲፋይ ማለት ግን እዚህ ላይ ከልምድ እንግዲህ 34 ዓመት ከልምድ እንዳየነው ግን ከባድ ነው። በተለይ የሀገሪቷ የውጭ ምንዛሪ ሁኔታ ካልተሻሻለ አውሮፕላን አስቀምጠ ሲበላሽ ስፔር ፓርቱ ለማምጣት ኤልሲ ከፍተህ በናሽናል ባንክ ከውጭ ገዝተህ ማምጣት ከባድ ነው። አሁን አየር መንገዱ የራሱ ስራ እና የሞከሩትን ትንሽ ተቸግረዋል። ካልሆነ ግን እኛም ገፍተን እዚህ ደረጃ ማድረስ አለብን። ምክንያቱም መጨረሻ ላይ ህዝቡ አማራጭ እንዲኖር ሶስት ፕሮቫይደሮች ላይ ሞያሌ ሳይ ደስ ያለኝ ምክንያቱም በተለይ ያሉት አደሩ ማህበረሰብ አገልግሉ አስፈላጊ ይመስለኛል። አሁን እስከማውቀው ድረስ ከብቶች ከቦረናም ከሶማሌ ክልልም ተጭነው አዲስ አበባ ታወሩ ከዚህ ኤክስፖርት የሚደረገው እሱ ነው። ምናልባትም ወደዚህ በአርብቶ አደሩ አካባቢ በምስራቅና ደቡብ ምስራቅ አካባቢ የካርጎ ሰርቪስ ምናልባት ሰፋ ቢል የስጋ ኤክስፖርት ወደ ሚድል ኢስት እና ወደ ሌሎች ገበያዎች ታጋዛ ቢደረግ ምናልባት ባለፈው ናይሮቢ ነበርኩና እዛ አካባቢ የነበሩ ሰዎች ተወላጆች ጋር የነበረን ውይይት በዛ አካባቢ ኢኮኖሚውን ጠንከር ማድረግ አሁን ቡናም ራሱ ከጉጂ ተነስቶ እዚህ መጥቶ ነው የሚሄደው። በዛ በሞባሳ ሪዞራ ቢደረግ በተለይ ደግሞ የስጋው ፍሬሽ ሆኖ መሄድ ስላለበት ካርጎ ቢላክ ኢኮኖሚ ከማሳደግም አልፎ አካባቢ የሚኖሩ ግጭቶችን ለማሳነስ ኢኮኖሚ እድገቱ ኢኮኖሚ ኢንቴግሬሽኑ የህዝቡን ሀብት ከማሳደግ ጋር ጭምር የፖለቲካ ስታቢሊቲ ለማምጣት ስለሚረዳ ኢትዮጵያ ኤርላይንስ እዛ አካባቢ ላይ በተለይ አሁን እዚህ ከዝዋይ አካባቢ የጀመራችሁት ፓርትነርሽፕ እዛ ካሉ አርብቶ አደር ጋር ደግሞ ፓርትነርሽፕ ይደረግ ለኤርላይንሱ እንዲሁም በግልጡ ነው የሚያስፈልግና እንስደሽ ለማለት ጥሩ እቅዳችን ምንድን ነው? ወደ ሞያሌ አካባቢ እንደዚሁ ትልቅ የካርጎ ሀብ ማድረግ ደምቢዶሎ ለወደፊቱ እንደዚሁ ከዛ ኤክስፖርት ማድረግ እንደገና በዚህ ወደ ምስራቅ ደግሞ ከስጋ ጋር የተያያዘ አሁን ጅጅጋና ድሬዳዋ ያለው ጅጅጋ ትልቅ አባቶች ኦልሬዲ የእርድ እንትን አለ እና ከብቶቹ እዛ ተሰባስበው ያለው ስጋው ከዛ ኤክስፖርት የቮሊዩም ጉዳይ ነው እንጂ ኦልሬዲ እንትኑ ጀምሯል። አሁን ቮሊዩሙ ግን ቱዛት ለለም ደርሶ ወደ ዱባይ ወደ ጀዳ እንትን ለማድረግ ድሬዳዋ ነበረ። አሁን ጅጅጋ ኤክስፓንድ ተደርገዋል እና እነኚህ ማድረግ አለባቸው። አርባ ምንጭ ብዙ ሞከርን። ሙዝ እና የመሳሰሉ ኤክስፖርቶች አሉ። ግን አንፎርቹኔትሊ ለኤር ትራንስፖርት ቫሪያቸው ሎ እና ኤር ትራንስፖርት ኤክስፔንሲቭ ይሆንባቸዋል እንጂ ከአርባ ምንጭ እንጀምራለን ነበር። በት ፕላን ኢዝ ዳይቨርሲፋይ አድርገን ከሁሉም ጋር እንትን ለማለት ነው። ምክንያቱም እንዳልከው አንደኛ ፖለቲካል ስትራቴጂ ሰዎችን ከዛ የራሳቸው ሰንደር እንትን ያደርጋል። አርባናይዜሽንም ራሱ ያሳድጋል እዛ አካባቢ። በእሱ ደረጃ እየሰራን ያለ ነው። ያው ግን ብቻችን አንችለውም። ሁላችንም መንግስት በተለይ ህብረተሰቡ እርዳታ ያስፈልጋል። ባለፉት ዓመታት ያደረግነው ትግል የዚህ ሀገር ኢኮኖሚ እያደገ ቢሆንም ገበሬውን ጥሎ እየሄደ የነበረ
ጥሎ የሄደ ብቻ ሳይሆን ገበሬው እያራቆተው እየዘረፈው እያደቀቀው የነበረ ከገበሬ በማህበረሰብ እንደወጣን ልጆች ያ በጣም ለቆጨን ነው ከፍተኛ ትግል ያደረገው። በተለይ ኢኮኖሚውን የሀገራችን ገበሬ 80% ሆኖ ሳይጠቀም የበይ ተመልካች ሆኖ ከዛም አልፎ ከመሬቱ እየተሰደደ የሚሄድበት ሁኔታ ስለነበረ ያ መቆም ስላለበት መታገል ነው። ስለዚህ ኢትዮጵያ ኤርላይንስ የሚያደርገው ገበሬውን ያሳተፈ ሀገር ያለ ህዝብ አይኖርም። ሀገር ማደግ ህዝብ ማደግ መቻል አለበት እና አሁን እየተደረገ ያለው እናንተ ያደረጋችሁ ያላችሁ ሌሎች ኩባንያዎችን ሊከተሉ ይገባል። እኛም በበኩላችን ያው መንገድ መዝጋት እናቆማለን።